ይህ ክፍል በተለይ የኢትዮጵያ ስርዓተ ትምህርት ዝግጅት ታሪካዊ አመጣጡን ይመለከታል። በዚህም ሀገር በቀል ትምህርቶችን፣ የሃይማኖት ትምህርት፣ ዘመናዊ ትምህርትና ባህሪያቶቹ ወይም መገለጫዎቹ እና የመሳሰሉትን ይጠቃቅሳል። ትራዲሽናል ኤዱኬሽን ቀደም ሲል የነበሩና አሁንም ያሉ ባህላዊና ቀደምት ትምህርቶችን ለዘመናዊው ትምህርት ካደረጉት አስተዋጽኦ ባለፍ ባህላዊ ቅርሶችን ከትውልድ ወደ ትውልድ ለማስተላለፍ ከፍተኛ የሆነ ሚና ወይም እገዛ ነበራቸው። በዚህም ኢትዮጵያ በጣም የታደለች ሀገር ናት። ምክንያቱም ረጅም ጊዜ ያስቆጠረ የባህላዊ ትምህርት ታሪክ አለን። ኢንዲጂኒየስ ኤዱኬሽን ይህ በተለያዩ ብሔረሰቦች የሚሰጥ ሀገር በቀል የትምህርት አይነት ሲሆን ዓላማውም ማህበረሰቡ ባህላዊው እሴቱን ለተተኪው ትውልድ ማስተላለፍ ትኩረት ያደርጋል። ሀገር በቀል ትምህርቶችና ዕውቀቶች ወይም ኢንዲጂኒየስ ኖሌጅ በዋነኝነት ትኩረት የሚያደርገው በአካባቢው ላይ በሚከሰቱ የህብረተሰቡ ችግሮች ላይ ነው። በኢትዮጵያ ይህ አይነቱ ትምህርት በተለያዩ የማህበረሰብ ክፍሎች አካባቢ በስፋት የሚስተዋል ነገር ነው። ይህ በቤተ እምነት አካባቢ የሚሰጡ የትምህርት አይነቶች ናቸው። እነሱም ረዥም ዕድሜ ያስቆጠሩና ብዙ ደረጃዎች አሏቸው። አሁን ደግሞ የኢትዮጵያ የዘመናዊው ትምህርት አጀማመር ስንመለከት በቅድሚያ ከ20ኛው ክፍለ ዘመን በፊት ያለውን እናገኛለን። የምዕራባውያን ዘመናዊው ትምህርት ለመጀመሪያ ጊዜ ወደ ኢትዮጵያ የገባው በፖርቹጋል ሚሽነሪዎች መሆኑ ይነገራል። ከዚያም የካቶሊክ ትምህርት ቤት በመክፈት የማንበብ፣ የመጻፍ፣ የማስላት ክህሎቶችንና ስለ ካቶሊክ እምነት ትምህርት ይሰጡ እንደነበር ይገለጻል። የሚማሩ ተማሪዎችም የሚያነቡትና የሚጽፉት በአማርኛና በፖርቹጌዝ እንደነበር ይነገራል። ይሁንና በ1632 እንደ አውሮፓውያን አቆጣጠር ፖርቹጋሎች ከኢትዮጵያ እንዲወጡ ተደረገ። ይህን ተከትሎ ከ1632 እስከ 1769 ኢትዮጵያ ከየትኛውም የውጭ ኃይል ራሷን አግልላ የቆየችበት ዓመታት ሲሆኑ በዚህ ምክንያት ማንኛውም ሚሽነሪ ወደ ኢትዮጵያ እንዳይገባ ተደርጎ ነበረ። በ1969 የስዊዝ ካናል መከፈት ጋር ተያይዞ በ19ኛው ክፍለ ዘመን በዛ ያሉ የፕሮቴስታንትና የካቶሊክ ሚሽነሪዎች ወደ ኢትዮጵያ በመግባት አንዳንድ ትምህርቶችን ማስተማር ጀመሩ። የተለያዩ መጽሐፍቶችንም ወደ አማርኛና ግዕዝ መተርጎም ጀመሩ። ከነዚህ ውስጥም የጂኦግራፊ፣ የታሪክ፣ የፊደላትና የንባብ የሚሆኑ መጽሐፍቶችን ይገኙበታል። ኢትዮጵያ በ19ኛው ክፍለ ዘመን አካባቢ ከውጭ ሀገራት ጋር ያላት ግንኙነት እያደገ ከመምጣቱ ጋር ተያይዞ ጥቂት ኢትዮጵያውያን ሃይማኖታዊ ትምህርቶችን ለመማር ወደ ፈረንሳይ፣ ህንድ፣ እንግሊዝ፣ ጣሊያንና ወደ ሌሎች ሀገራት መጓዝ የጀመሩበት ወቅት ነበር። ከ1855 እስከ 1868 እንደ አውሮፓውያን አቆጣጠር የኖረው ዳግማዊ አጼ ቴዎድሮስ የምዕራባውያኑን ትምህርትና ስልጣኔ ወደ ሀገር ቤት ወይም ወደ ኢትዮጵያ ለማስገባት ከፍተኛ ፍላጎት ነበረው። ይሁንና በአንዳንድ አለመግባባቶች ምክንያት ይህ ሳይሆን ቀረ። ይልቁኑ ዳግማዊ አጼ ቴዎድሮስ ሚሽነሪዎቹን በማባረሩ ምክንያት ከእንግሊዝ ጋር ቁርሾ ውስጥ ገቡ።
በዚህም የተነሳ መቅደላ ላይ ደም ያቃባ ጦርነት አደረጉ። በዚህም ዳግማዊ አጼ ቴዎድሮስ ተሰዉ። በዳግማዊ አጼ ምኒልክ ዘመነ መንግስት ሚሽነሪዎች ተቀባይነት ነበራቸው። ትምህርት ቤቶችም ተከፍተው ትምህርት መስጠት የጀመሩበት ዘመን ነበር። በእርግጥ የሚሽነሪዎች ዓላማ ሃይማኖታቸውን ማስፋፋት ላይ ነበር ትኩረታቸው። በዚህም በ1935 አካባቢ ወደ 43 የሚጠጉ የሚሽነሪ ትምህርት ቤቶች ኢትዮጵያ ውስጥ እንደነበሩ ይነገራል። የኢትዮጵያ የዘመናዊው ትምህርት ታሪክ ስንመለከት በቅድሚያ የምናገኘው የፈረንሳዮችን ተጽዕኖ ያረፈበት የትምህርት ስርዓትን ነው። የመጀመሪያ ዘመናዊው ትምህርት ቤት በኢትዮጵያ የተከፈተው በ1906 አንዳንዶቹ በ1908 ይላሉ በአዲስ አበባ ሲሆን እሱም የአጼ ዳግማዊ ምኒልክ አንደኛ ደረጃ ትምህርት ቤት ነው። ሁለተኛው ዘመናዊው ትምህርት ቤት ደግሞ በ1925 በአዲስ አበባ ውስጥ የተከፈተው ተፈሪ መኮንን ትምህርት ቤት ነው። ትንሽ ዘግየት ብሎም ዘመናዊው ትምህርት ወደ ተለያዩ የኢትዮጵያ አካባቢዎች መስፋፋት ጀመረ። በሐረር፣ በደሴ፣ በአንኮበር፣ ጅማ፣ ደብረ ማርቆስ፣ በጎንደርና ሐዋሳ እንዲሁም መስፋፋቱን ቀጠለ። መምህራኖቹም በአብዛኛው ከግብፅ የመጡ የኮፕቲክ ሃይማኖት ተከታዮች የነበሩ ሲሆኑ የሚያስተምሩትም የፈረንሳይኛ፣ እንግሊዝኛ፣ ጣሊያንኛና አረብኛ ቋንቋዎችን ነበር። የማስተማሪያው ቋንቋው ግን ፈረንሳይኛ ነበር። በሌላ አነጋገር ኢትዮጵያ የፈረንሳይን የትምህርት ስርዓት ትከተል ነበር ማለት ነው። በዚህም መሰረት የአንደኛ ደረጃ ተማሪዎች በፈረንሳይ መንግስት የተዘጋጀው የብቃት ማረጋገጫ ፈተና በየዓመቱ ይሰጣቸው ነበር። በዚህም መሰረት ብዙ ተማሪዎች ለከፍተኛ ትምህርት ወደ ፈረንሳይ ይላኩ ነበር። በ1935 21 በሚጠጉ የመንግስት ትምህርት ቤቶች ውስጥ ወደ 4200 የሚጠጉ ተማሪዎች በኢትዮጵያ ትምህርት ቤቶች ይከታተሉ ነበር ተብሎ ይገመታል። በሁለተኛው የፋሺስት ጣሊያን ወረራ ወቅት በኢትዮጵያ የሚገኙ ትምህርት ቤቶች ሁሉ ዝግ ነበሩ። ይልቁኑ ትምህርት ቤቶቹ የወታደሩና ቤተሰቦቻቸው ማረፊያ ነበሩ የሆኑት። በዚህም የተነሳ ቀድሞ የነበረው የትምህርት ስርዓት ተቀይሮ ፖለቲካዊ ይዘት ባለው ትምህርት ተተካ። ጣሊያኖችም የራሳቸውን የፖለቲካ አስተሳሰብ ወጣቱን ያስተምሩት ገቡ። የትምህርት ስርዓቱም በአብዛኛው የተዘጋጀው ዕደ ጥበብ ላይ ያተኮሩና ለጣሊያን መንግስት ታማኝ ሆኖ መገኘት ላይ ያተኮሩ የትምህርት ይዘቶች ነበሩ። እነሱም የእርሻ ሥራ፣ ዕደ ጥበብ፣ ሙያዎችና ቋንቋዎችን ያካትቱ ነበሩ። በ1941 ኢትዮጵያ ነፃነቷን አገኘች። በዚህም የእንግሊዞች ድጋፍ ነበረበት። ይህም የእንግሊዞች ተጽዕኖ ወዳረፈበት የትምህርት ስርዓት ውስጥ ገባን። ይህ የትምህርት ስርዓት ትኩረት አድርጎ የነበረው መምህራንን እና የመንግስት ተሿሚዎች ወይም ሹማምንትን ማሰልጠንና ማስተማር ላይ ነው። ይህም በዋነኝነት እየተካሄደ የነበረው በእንግሊዝ ድጋፍ አማካኝነት ሲሆን የትምህርት ቋንቋው እንግሊዝኛ ነበር። በ1943 የመጀመሪያው ሁለተኛ ደረጃ ትምህርት ቤት ተከፈተ። ኋላም መምህራን ማሰልጠኛ ትምህርት ቤቶች ተከፈቱ። ስርዓተ ትምህርቱና አወቃቀሩ እንዲሁም መማሪያ መጽሐፍቱ የተወሰዱት ከእንግሊዝ ነበር። ተማሪዎችም
ለንደን ሰርቲፊኬት ኤግዛሚኔሽን ለሚባል የእንግሊዝኛ ፈተና ይቀመጡ ነበር። በ1962 የአንደኛ ደረጃ መለስተኛና ሁለተኛ ደረጃ የትምህርት ስርዓት በሌላ ተተካ። አማርኛ ቋንቋ በእንግሊዝኛ ምትክ እስከ 6ኛ ክፍል መሰጠት ተጀመረ። በዚህም መሰረት ሀገራዊ የሆነው ስርዓተ ትምህርት ለማዘጋጀትና የአንደኛ ደረጃ ትምህርትን ለማስፋፋት ጥረቶች ተደረጉ። ሁለተኛ ደረጃ ትምህርት ቤቶች በተለያዩ ክፍለ ሀገራትና አውራጃዎች መከፈት ተጀመረ። በ1957ም ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ኮሌጅ የአሁኑ 6 ኪሎ ዩኒቨርሲቲ ማለት ነው ተከፈተ። ከዚያም በኋላ የሀገሪቱ የከፍተኛ ትምህርት ተስፋፋ። ይሁንና ኢትዮጵያ በዓለም አቀፍ ደረጃ የተቀመጠውን የአንደኛ ደረጃ ትምህርት የማስፋፋት ግብ ከሌሎች አፍሪካ ሀገራት አንጻር ሳታሳካ ቀረች። በ1974 ለአንደኛ ደረጃ ከደረሱ ልጆችና ሕፃናት መካከል 12% ብቻ ነበሩ የትምህርት ዕድል የነበራቸው። ይህ የትምህርት ስርዓት የሚጀምረው 1974 ላይ ሲሆን ስርዓቱም የሩሲያን ተጽዕኖ ነበረበት። በዚህም ምክንያት የትምህርት ስርዓቱ የሶሻሊስት ርዕዮተ ዓለም ነጸብራቅ ነበር ይባላል። የትምህርት ይዘቶቹም የፖለቲካ ሳይንስና ፕሮፓጋንዳ ያካተቱ ነበሩ። የዚህ ስርዓተ ትምህርት መዘጋጀት ዋና ዋና ምክንያቶች መካከል የትምህርት ጥራትና መስፋፋት ውስንነቶች ናቸው። በዚህም መሰረት በጥቂት ቦታዎች ተወስነው የነበሩ አንደኛና ሁለተኛ ትምህርት ቤቶች፣ ዩኒቨርሲቲዎችና ኮሌጆች፣ የቴክኒክና ሙያ ተቋማት በከፍተኛ ሁኔታ ሊስፋፉ ችለዋል። ምንም እንኳን የጥራት ጉዳይ አሁንም አሳሳቢ ቢሆንም በዚህ ስርዓተ ትምህርት ክልሎች የአንደኛ ደረጃ ትምህርትን በአፍ መፍቻ ቋንቋ እንዲያስተምሩ የተደረጉበት ሲሆን መምህራኑም በአብዛኛው በተመሳሳይ ቋንቋ እንዲሰለጥኑ ይደረግ ነበር። ይህ የትምህርት ስርዓት ለቅድመ መደበኛ ትምህርት እና ለልዩ ፍላጎት ትምህርትም ትኩረት ይሰጣል። ምንም እንኳን ተግባራዊነቱ ላይ ብዙ ችግሮች ቢኖሩበትም በአጠቃላይ በኢትዮጵያ ውስጥ የነበሩ የትምህርት ስርዓቶች እስካሁን ያየናቸው ሲሆኑ ከ2013 ዓመተ ምህረት ጀምሮ ደግሞ አዲስ ስርዓተ ትምህርት ተዘጋጅቶ በስራ ላይ ይገኛል። የሀገራችንን የትምህርት ጥራት ችግር መፍታት ስለመቻሉ ወደፊት የምናየው ይሆናል።